አሚር በህይወት አለ ብሎ አሚር በህይወት አለ አሚር በህይወት አለ። ምንም እኔ ደስ ነው የሚለኝ የትም ቢሆን እሄዳለሁ አሚርን ለማግኘት በህይወት ለማየት እኔ የትም ቢሆን እሄዳለሁ። በጣም ነው ደስ የሚለኝ። አሚር ከልጆቼ ከናንተ ከቤቲ ካንተ ማለየው ልጄ ነው። በጣም የምወደው ልጄ ነው። እኔ በህይወት መኖሩ ራሱ እንዴ በጣም ነው ያስደሰተኝ። በጣም ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች አማን ነው ወይ? ባለፈው እንግዲህ አሚር አርፏል ብዬ ለማዘር ነግሬያት ነበርና ያለውን ነገር በጣም ተጨንቃ ነበር። እሷን በቃ እንሂድ ያለበት ቦታ በቃ የሚኖርበት ቦታ እንሂድ ብላ እንትን ብላኝ ነበረ እና በጣም ተጨንቃ ነበር እሷን ምናምን። ለዛ እኔ ምን አሰብኩ አሁን ደግሞ የሆነች ልጅ አይታችኋታል፣ አሚርን ፖስተዋለች አሚር አብዷል ምናምን ብላና እንግዲህ ማዘር መስማቷ ይግድ ነው ማይቀር ነው። ለዛ ማዘር እነግራትና አሁን አሚር ወዳለበት ቦታ አለበት ወደ ተባለው ከተማ አብረን እንሄዳለን ማለት ነው። ከማዘር ጋር ግዴታ በቃ መሄድ አለብን፣ ማየት አለብን። እኔ ራሱ ምንም በቃ እያስቀመጠኝ አይደለም ያለው ነገር። ያው ደስ ብሎኛል አሚር በህይወት ስለተገኘ በህይወት አለ ስለተባለ ምናምን በጣም ነው ደስ ያለኝ። ግን እንደዛም ሆኖ ደግሞ አሚር ያለበትን ሁኔታ አብዶ አልተብሏል። እንግዲህ አብዶ ከሆነም እስቲ ያለውን ነገር በስትክክል አጣርተን ሩቅም ይሁን የፈለገ በቃ ግዴታ መሄድ አለብን። ግዴታ እኔ ማዘር እየወጣች ነው እንግዲህ ለባብሺ እንደዚህ ብያታለሁ። አልነገርኳትም የምንሄድበትን ቦታ ምንም የነገርኳት ነገር የለም። ግን ለባብሺና እንሄዳለን የምንሄድበት ቦታ አለን ያልኳት። አሁን ላይ እኮ እሷ እስክትመጣ ቶሎ ቪዲዮ ልስራላችሁ ብዬ ነው ወጥቼ እየሰራሁላችሁ ያለሁትና ማዘር እንግዲህ ስመጣ ነግራታለሁ። አሁን አሚር እንደዚህ በጣም ነው ደስ የሚላት እሷ አሚር በህይወት አለ። በህይወት መኖሩ ብቻ ራሱ በጣም ትልቅ ነገር ነው። በቃ በጣም ደስ የሚል በጣም ትልቅ ነገር ነው። አሚር በህይወት መኖሩ በጣም ነው ደስ የሚለው። እኔ በጣም ደስ ብሎኛል። እንግዲህ እውነትም ልጅቷ እንዳለችው ከሆነ አሞትም ከሆነ ደግሞ እንትን እንለዋለን። እንዲሻለው ማድረግ ያለብንም በሙሉ እናደርጋለን። አሞትም እንዳለችው ቪዲዮ ላይ አይቼዋለሁ እኔ በርግጥ እንዳለችውም ደግሞ አብዷል ብላለች። እንግዲህ ማዘር እንግዲህ ትመጣለች። አሁን ለዋብሳ ትመጣለች። እሷ እንሄዳለን አሚር ጋር እንግዲህ ጸበልም ቢሆን ወስደነው ጸሎት እናደርግለታለን። ስቲል እስካሁን ማዘር እየጸለየችለት በቃ በወጣው በገባው ቁጥር አሚር እንዴት ነው አሚር የአሚር ጉዳይ ምናምን እያለች ሁሌ ነው ጠይቀኝ። ተረጋገጠ ወይ እነ ኦሊ ጋር ደውልኝ፣ ቤቲን አገናኝ። ቤቲን በስልክ አውርታታለች አሁን ባለፈው ራሱ እና ቤቲም በቃ ያለችበት ሁኔታ ምናምን ለማውራት ምቹ ስላልሆነ በቃ እነሱም በስተክል እንትን ሊሉ አልቻሉም። ለዛ ዛሬ ነግራታለሁ አሚር በህይወት እንዳለ። አሁን ስመጣ ነግራታለሁ። ሄደንም ያለበት ቦታ ታይ የተባለበት ቦታም ሄደን አሚርን ለማግኘት እንሞክራለን። አሚር እንግዲህ ያው ታውቃላችሁ ለማዘር በጣም ቅርብ ናቸው እና ባለፈው ደግሞ ልቤን የነካው ነገር አለ። እመጣለሁ እንጫወታለን ስጦታ ይዤልሽ እመጣለሁ እያለኝ ነበርኩ ምናምን ስትል በቃ ልቤን ነክቶኝ ነበረ በጣም እና አሚርና ማዘር ያላቸው ቅርበት በጣም ይገርመኛል። እኔና ቤቲ ራሱ እንደዛ አንቀራረብም። በጣም ክሎዝ ናቸው አሚርና ማዘርና ለዛ ነው እኔም ግዴታ ለመናገር ያሰብኩት በሰዓቱ ግዴታ በቃ መናገር ስላለብኝ ብዬ ስላሰብኩ ነው የነገርኳትና አሁንም ሄዳ እንድታየው ምናምን የፈለኩት ካላችሁ ቅርበት አንፃር ነው። በቃ ያለበት ነገር አሚርም ቶሎ ተገኝቶ መፍትሄ ብንፈልግ ብዬ ስላሰብኩ ነው እና ኦሊዛ ማን ካቀማቸው በላይ ስለሆነ እኛ ሄደን መፍትሄ ብንፈልግ ከነ ኦሊ ጋር የሆነ ነገር ምናግዛቸው ነገር እንኳን ካለ የሆነ ነገር ብናደርግ ብዬ ስላሰብኩ ነው እንደዚህ ያደረኩትና እንግዲህ ማዘር እየመጣች ነው። ማዘር ስትመጣ አሚር በህይወት እንዳለ እና ትንሽ እንዳመመው ምናምን እንነግራታለን። ከዛ ደግሞ እንሄዳለን አሚር አለበት ወደ ተባለበት ቦታ በጣም በፍጥነት እንሄዳለን። እስቲ እንጠብቃት እንግዲህ
እሺ ያው እንዴት ነህ? እንደዚህ ነው ሰላም እትይ እንደዚህ አይ እንዴት ነህ? ሰላም እሺ እንዴት ነህ? አታቅፍዬ እንደዚህ ደህና ነህ? እንዴት ነህ? አለ ለምን ፈለከኝ? ኧረ ዛሬ ትልቅ የምስራች ልነግርሽ። ኧረ ምስር ብላ ጥሩ ነው። ሰላም ባያቸው ቤተሰቦቻችንን ነው ወደዚህ። ሰላም ናችሁ? እንዴት ናችሁ? ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? ዛሬ እንግዲህ አብስራ ምን የምስራችን ሊነግረኝ እንደሆነ ባላቅም እንግዲህ ደስ የሚል ነገር ነው ነግርሻለሁ ያለኝ። እንግዲህ አብረን እናያለን። ደስ የሚል ነገር ነው። እሺ ምንድነው? የሚገርም ነገር ነው። ዛሬ ልነግርሽ ያሰብኩት እኔና አንቺ ወደ ሆነ ቦታ እንሄዳለን። ለዋብሽ ብዬሽ አይደል? ሰርፕራይዝ አታርገኛ፣ ቶሎ ንገረኝ። የሚገርም ቦታ ነው የምንሄደው። እሺ እነ ኦሊ ደውለውልኝ ነበረ። እሺ ምንድነው? እና አሚር በህይወት አለ ብሎ አሚር በህይወት አለ? አሚር በህይወት አለ? አሚር በህይወት አለ? አሚር በህይወት የት ነው ያለው? ከዛ እኮ ነው የምንሄደው። የሆነች ልጅ ቪዲዮ ለቃለችና አሚር ትንሽ አሚሮን እንዳመመው ነበረ የተረዳሁት ከቪዲዮ ምናምንና ያው እንግዲህ ሄደን እናያለን። እንግዲህ አይሻልም? ያለበት ቦታ ፈልገ ነው እናቱንም አግኝተናት ምናምን በጣም ነው ደስ የሚለኝ። በጣም ደስ ይለኛል። እኔ አሚር ከልጆቼ ከናንተ ከቤቲ ካንተ ማለየው ልጄ ነው። በጣም የምወደው ልጄ ነው። እኔ በህይወት መኖሩ ራሱ እንዴ በጣም ነው ያስደሰተኝ። በጣም እኔ እንጃ ከአቅሜ በላይ ነው ደስታዬ ማለት ነው። አግኝቼው ግን ደስታዬን ብገልጽለት ምንም ይሁን ምንም ይመመው ምንም ይሁን በሕክምናም በምንም በቁርአንም በጸበልም ሙስሊም ጸበል ይጠመቃል። በጸበልም በቁርአንም ጤነኛ እንዲሆን በጸሎትም በዱዓም እናደርጋለን። ሁሉ ሙስሊሙም ይጸልያል፣ ክርስቲያኑም ይጸልይለታል፣ ሙስሊሙም ዱዓ ያደርግለታል። ስለዚህ በህይወት መኖሩ ብቻ ነው የሚያስደስተኝ የምፈልገው። በቃ እንዲህ ባየው አይኑን እስካየው ድረስ ራሱ እውነት በህይወት ካለ እኔ እንጃ እኔ ምለውም ቃላትም የለኝም። ደስ ይለኛል። እንግዲህ እኔም ለዛ ነው ዛሬ በጠዋት ተነስተን ያለበት ቦታ ሄደን አግኝተነው አንቺም ልብሽ እንዲያርፍ ከዛ ደግሞ ማድረግ ያለብንም ነገር ሕክምናም ቶሎ መጀመር ካለበት ሕክምናውንም ቶሎ ጀምሮ እንዲከታተል እና እኔ እንትን ያልኩት ለዛ ነው። አንቺ የነገርኩሽ ቪዲዮን ከፍቼ ለቤተሰቦቻችን ነገርያቸው እንትን ያልኩት ለዛ ነው። ያለበትን ሁኔታ እንድናይ ነው ሄደን እኔና አንቺ ያሰብኩት። በጣም ደስ ይለኛል። ያው ቤተሰቡንም እንግዲህ እናቱንም ሄደን አግኝተናት አሚር ያለበትን ሁኔታ ጠይቀናት ቶሎ ወደ መፍትሄው አይሻልም? ይሻላል። ወደ መፍትሄ መሄድ ነው። አረጋግጠን ባለፈውም ያልተረጋገጠ ነገር ስለሆነ እንደዚህ ለዚህ ሁላ ነገር እንትን ያለው ለዛ አረጋግጠን አሚር እንደታመመ ሄደን በስትክክል በጣም ሩቅ መንገድ ነው የምንሄደው። በስንት 100 ኪሎ ሜትር ነው የምንሄደው ከዚህና በጣም ሩቅ መንገድ ነው የምንሄደው። ምንም እኔ ደስ ነው የሚለኝ። የትም ቢሆን እሄዳለሁ አሚርን ለማግኘት በህይወት ለማየት እኔ የትም ቢሆን እሄዳለሁ። በጣም ነው ደስ የሚለኝ። ካንቺ ጋርም ያላችሁ ቅርበት ምናምን በጣም እንትን ስለሆነ ነው እኔ መታሽም እንደዚህ እንድትይ የፈለኩት። እኔ ነገርኩ እኮ ልጄ ከወለድኳችሁ ልጆቼ የበላይ አድርጌ ነው እንጂ የማየው ከናንተ አሳንሻ አላየው። ምን አሚርን በጣም ነው ደስ የሚለኝ። በጣም ደስ ይለኛል። በህይወት ብቻ አሚር እንዲህ አለ ተብሎ እንዲህ ሳየው እኔ እንጃ ምን እንደምል ፈጣሪን እንዴት እንደማመሰግነው እኔ አላውቅም። ስለዚህ እውነት ነው ወደ ተፈለገው ወደ ሕክምናውም ወደ ምንም ወደ ተፈለገው መንገድ ባስቸኳይ ቶሎ መግባት አለብን። ሞክራለን። በቃ አሚርሽ እንዲሻለው ማድረግ ያለብንን ነገር በሙሉ እናደርጋለን። ነገርኩ እኮ ጸበል እናስጠምቀዋለን፣ ቁርአን እናስቀራለታለን። ሄደን እንደገና ሕክምና ነው ደግሞ የሚያስፈልገው ከተባለ ወደ ሕክምና እንወስደዋለን። ምንም ይሄ ወደ ኋላ የምንለው ነገር የለም። በጣም ነው ደስ የሚለው። እንግዲህ አሚርም ወንድማችን ነው እና ኦሊንም ሄደን እናገኛቸዋለን። ቤቲንም ታገኛታለሽ። እንግዲህ ላገኛቸው። ልጆቼ በጣም ተጨንቀዋል፣ በጣም አዝነዋል፣ በጣም ተከፍተዋል። በጣም መጥፎ ደረጃ ላይ ናቸው ያሉት። በስልክ እንኳን ድምጻቸውን ስሰማ ኦሊም ሊያናግረኝ አልቻለም፣ ቤቲም ልታናግረኝ አልቻለችም። በቃ በሐዘን ተውጠው ነው ያሉት። ስለዚህ ሄደን እነሱንም አረጋግተን እሱንም እንደው እውነት በህይወት እንዳለ አረጋግጠን
ወደሚያስፈልገው እርምጃ አሚርማ በህይወት አለ አይቼዋለሁ እኔ ራሴ እንዴ አሚር በህይወት አለ አይተኸዋል? አዎ ግን በቃ ደህና ለመሆኑ ነው ትንሽ ያሳሰበኝ እንጂ እኔ ራሴ በጣም አይቼዋለሁ። በቃ ቪዲዮን ደጋግሜ እያየሁት ነበረ የለቀቀችው ልጅና በህይወት አለ አሚር። እንግዲህ እሰይ ዋና በህይወት መኖሩን ነው እኔ የምፈልገው። ዋና መስያለ ደግሞ ይሻለዋል እየተረጋጋ ሲሄድ ቤተሰብም ትሪት ሲያረጋው በቃ ይሻለዋል። ምንም ችግር የለም። እንኳን ብቻ በህይወት መኖሩን አያችሁ። ለኔስ ብታሳየ ምን አለበት? ቪዲዮን እኔ አላየሁትም። እኔማ በቃ ትላንት ማታ ነው ቪዲዮን ያየሁትና እንትን ከምንል ቪዲዮ ከማሳይሽ በቃ ዛሬ ተነስተን ያለበት ቦታ ሄደን ብናየው መፍትሄ ለሱ የሚሆን መፍትሄ ብንፈልግለት ደስ ይላል። በጣም ጥሩ ነገር እንትን ብንልለት ብዬ ስላሰብኩ ነው። በጣም ጥሩ ነው። በጣም ጥሩ ነው። ስለማሰብክ ራሱ ይሄን ማሰብክ ከማሳይሽ በጠዋት ሄደን ይሄን ማሰብክ ራሱ በጣም ትልቅ የወንድምነትን ስራ ነው እየሰራ ያለው። ደሞም ወንድምህ ነው አሚር፣ ለኔም ልጄ ነው። በጣም ደስ ይላል። በጣም ደስ ይላል። ሄደን ሁኔታውን አይተን ወደ መፍትሄ መግባት ነው። በቃ ደስ ይላል። በቃ በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ እግዚአብሔር በህይወት ኖሮ አየነው ካላችሁ እኔም ደግሞ በአይኔ እስካየው ድረስ እንግዲህ እግዚአብሔር የተመሰገነ ይሁን። በቃ እንሄዳለን። እኔም ተዘጋጅቻለሁ። ጨራርሰሻል? እንግዲህ ፋሚሊዎች አሚርን እንግዲህ ለማየት እኔና ማዘር አሁን ከቤት ወጥተን እንግዲህ እንሄዳለን። እዛ ሄደን እንግዲህ የሚገጥመን ነገር አናውቅም። እስቲ ኦሊንም ተቀበለን ስንደርስ ብየዋለሁ። እሱ ይቀበለናል። እንግዲህ ማዘር ደግሞ ከዚህ ድረስ እዛ ስትሄድ እንክብካቤያቸውም ይለያል። እነሱ ለማዘር ያላቸው ቦታ በጣም ትልቅ ነው። ኦሊም አሚርም በጣም በቃ በጣም ነው የምትወዳቸው እነሱንና እንግዲህ ሄደን እናያለን አሚር ያለበትን ሁኔታ። ፀሐዩናም ከባድ ነው በጣም በጣም ከባድ ፀሐይ ነው ያለው። አሚር ያለበትን ሁኔታ ሄደን እናያለን። ለቤተሰቦቻችንም እናሳውቃለን። የደረስንበት ደረጃም እናሳውቃቸዋለን። እነሱም በጭንቀት ላይ ነው ያሉት። ስልክ እንደው ባለፈው ስታናግረው ደውሎልህ ሰምቻለሁ። አንድ ቤተሰባችን በጣም የምናደንቀው የምንወደው ቤተሰባችን በቃ ለነሱም ደስታ ለነሱም ጥሩ ነገር እንድናሳያቸው ለክርስቲያኑ እግዚአብሔር ይፍቀድ፣ ለሙስሊሙ አላህ ይፍቀድ። አሚርም ተሽሎት በደስታ ሁላችንም ቤተሰቦቻችንም እንድንደሰት ያድርገን። አብረን ቪዲዮ ለእናንተ የምንመጣበት ጊዜ እንግዲህ በቅርብ ቢሆን ደስ ይለናል። በቅርብ ቢሆን ደስ ይለናል። በጸሎት ነው ሁሉም ነገር፣ በጸሎት ነው፣ በዱዓ ነው። በቃ ጥሩ ነው ያለው ነገር። እንግዲህ እስቲ በህይወት መኖሩ ራሱ ቤተሰቦቻችን ይደሰቱበታል። በቃ ጥሩ ነው። እንግዲህ ፋሚሊዎች በቃ ለማንኛውም እንሂድና እየሄድንም ያለውን ነገር እናሳያችኋለን።